ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ በያላችሁበት። ጋይስ ለምንድን ነው ግን ሼር፣ ላይክ፣ ሰብስክራይብ ማታረጉኝ? እኔስ የስደት እህታችሁ አይደለም? እንደው አላሳዝናችሁ? ኤኒዌይስ እንግዲህ የካሜራም የላይቱም ትንሽ እጥረት አለና ይስተካከላል ሁሉም ነገር በሂደት እንደ እግዚአብሔር ፍቃድ እና አላችኋለሁ። ዛሬ የመጣሁበት ፖይንት በነ ኤፍሬም ብቻ ነው። በነ ኤፍሬም እና ህያብ ማለት ነው። በእነሱ ብቻ ነው የመጣሁት። ስመጣ ደስ ብሎኛል። ያው እንደኔ በኔ አስተያየት ማለት ነው። ያው ብዙም እንደዚህ ሚዲያ ላይ እንደዚህ አይነት ነገር ባይወጣ መልካም ነው ብዬ አስባለሁ። ምክንያቱም ድብቅ ተብሎ እንትን ያለ ነገር መጨረሻው ያምራል ብዬ ነው ማስበው። እዩኝ ብዙም ደስ አይልም። ብቻ ግን እግዚአብሔር አምላክ መጨረሻችሁን ያሳምርላችሁ። ልጃችሁንም እቅፍ ድግፍ አድርጋችሁ እንድታሳድጉ እመቤቴ ከእናንተ ጋር ትሆን ብዬ ሀሳቤን በዚሁ ጀምራለሁ። ኤፍሬም አሁን በጣም ጥሩ እየሆንክ ነው። ጥሩ ነክ። በፊትም ግን ደግሞ ወደዚህ ወደዛ የምትለውን ነገር እየተውክ ነው። እግዚአብሔር ይመስገን ስለ ሁሉም ነገር። ህያብም ደግሞ ጥሩ ልጅ ናት። ጥሩ ከብዙ ነገር በኋላ ወጣ ራሱ ጥሩ ሆናለች። ምክንያቱም የሰው ልጅ የበደለን ይቅር ብሎ በዚህ ደረጃ ያለፈውን ትቶ ረስቶ አሁን ላይ ጥሩ መሆን ማለት ከባድ ነው። ብቻ ጥሩ ሆናለች። እግዚአብሔር አምላክ ደግሞ መጨረሻችሁን ያሳምርላችሁ። ደግሞ ብታጅራ ገብታችኋል፣ ደስ ይላል። ደስታም ጾማችሁን እዛም ደግሞ ስፈቱ በጣም ደስ ይላል። ብቻ ተመስገን ስለ ሁሉም ነገር። በዚህ መልኩ የሰው ልጅ ይቀየራል። ኢማጂን እውነት ደስ ይላል። ሌላው ደግሞ እንደዚህ አይነት አማች ይዩ እንደዚህ አይነት አማች አግኝተሽ ነው እንዴ? በይ እንግዲህ ከነሱ እንዳትለይ ማርያምን እንዳትለይ ብዬ ነው እንትን የምለው። ለነገሩ ያንቺም አቀራረብ የኤፍሬም እናት ኤፍሬም ቤተሰብ ሁሉ እንዴት እንደተቀበሉሽ ታውቂያለሽ። ብቻ በስመ አብ በጣም ደስ ይላል። አማች እንዴ ጥሩ አማች አግኝተሽ ለዛውም ክትፎ ቆጮ ምን ይላል በዚህ እርጉዝ እየተብለሽ እንዲህ ተንከባክበውሽ ማርያምን ምርጥ ቤተሰብ ነው ያልሹና ጠበቅ አድርጌ። ያው አንቺም ብዙም ሰው ላይ እንትን ጉዳት የምታደርሺ አይነት ልጅ አይደለሽም። እግዚአብሔር አምላክ እመቤቴ መጨረሻችሁን ታሳምርላችሁ። በቃ ከዚህ በላይ ምን ይባላል? ምንም አቀባበሉ ምኑ ድዋቡ በቃ ትላንትና ያየሁት ነገር እኔ በቃ ለኔ እንደተደረገልኝ ነው የመሰለኝና በእናንተ መሀል አሁን ዩቲዩብ በምሰራው በእናንተ መሀል ማንንም አስተያየት አላስገባም ብዬ ነው ዛሬ በእናንተ ብቻ የመጣሁት እና ደስ ብሎኛል። ማርገዝሽም ደስ ብሎኛል። ከቤተሰብ ጋርም እንደዚህ ኮንታክት ማድረግሽ ደስ ብሎኛል። በተለይ ከባል ቤተሰብ ጋር ምርጥ ቤተሰብ ናቸው። ምርጥ በቃ የገጠር ባህላቸውን ወጋቸውን ያረሱት ያልተውት እነሱ ናቸው። በቃ ለልጅ ሚስት ምን መደረግ እንዳለባት የሚያውቁት እነሱ ናቸው። ምርጥ ፋሚሊ። እንደውም ሴት ልጅ እናቷ ቤት ስትወልድ ነው ደስ የሚለው መጀመሪያ ልጇን ይባላል እንጂ እንደው እነሱ ቤት ብትወልጂ በስማ በር ሁሉ አያስገባሽም። እንደኔ ማለት ነው። ብቻ ደስ ብሎኛል። መጨረሻችሁን በቤቴ ቅድስት አርሴማ ታሳምርላችሁ ምኞቴ ነው። ይሄ የኔ ምኞት ነው። አንድ ቀን ደግሞ በደንብ ታዩታላችሁ ይሄንን ማለት ነው። ስለዚህ ደስታዬን በዚሁ መልኩ እየገለጽኩላችሁ ነው ያለሁት። እንደገና በድጋሚ የምለው ነገር ነው። እመቤቴ ቅድስት አርሴማ መጨረሻችሁን ታሳምርላችሁ። እኛም በስደት ያለ ነው እህት ወንድሞቻችሁ በሰላም ወደ ሀገራችን ያስገባን። ስራ ላጣነውም ስራ ይስጥልን ፈጣሪ። ጤና ላጡትም ጤና ይስጥልን ፈጣሪ። የተቸገሩ ፈጣሪ ይድረስልን ላለው ሀሳቤን በዚህ ይቋጫለሁ። ኢትዮጵያ ለዘላለም ትኑር። ባይ ባይ።